جرفوا ايه كمالته بقى كو جرفنا برانا كو جرف ايه سايد عواري زي يرمنا هاي انا صور واجي كاميرا صور واجي مالي كاميرا صور واجي مالك كو قبل له كو قبل سمارو كو قبل هاي هاي ቪዲዮ ጋር ይኖር የነበረው አሁን ኢትዮጵያ ገብቶ ራሱን እያዋረደውና ራሱን እያረከሰ መሆኑን እንግዲህ እናንተም እያያችሁ ነው። እንግዲህ ካዩ ያለችውን ቪዲዮውን እንግዲህ እንዳየነው ነው። ስለዚህ ካዩ ደግሞ ሰይድን ምን እንዳለች እንግዲህ ይገባችኋል ብዬ ብዙዎቻችሁ አስባለሁ ማለት ነው። እሱ እንግዲህ ቀጥቀጥ አድርጓታል። ለኪ ዱላ የለመዳችሁ ሰይድን ማስለመዳችሁት። በቃ ሱመያ ውሃ በላሽ። አሁን ብትመለሽ ሰይድ ቀጥቅጦ እንደሚለቅሽ 100% እናውቃለን። ስለዚህ መታፈር በከንፈር ራስሽን እንዲያማረብሽና እንዲያስከብርሽ እዛው ተቀመጭ ሱመያዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ዛሬ እንግዲህ ሰይድ አዩን ወቅጦ ለቀቃት። እንግዲህ በቦክስ እንዴ የሰደባት ስድብ ራሱ ያው እኔ ልጠራው አልፈልግም። ዝሮ ግን ሰይድን ለጓደኛው አብሮ እንግዲህ እግርግሯን ፊቷን በጥፊ ተረከማት። እናንተ አትሻብቂ ጌታ እንደዚህ እንደተረከማት ብትሞትበት አንተ ሰይድ ይሄ ብር ይቅርብክ፣ ለልጆች ይኖርላቸው። ዝሮ ግን ፕራንክ ነበር ያደረገችው። ፕራንክ አልተደረጋትም። ጠውልጎ በጥፊ ለቀቃት ማለት ነው። ለማንኛውም ውድ የልሉ ቤተሰቦች ማለት ነው ቻናሉን ሰብስክራይብ ላይክ እያደረጋችሁ አበረታቱ፣ ያሳድጉኝ። አዲስ ጀማሪ ነኝ እያልኩኝ እንግዲህ ዛሬ ያው ሱመያም እንግዲህ በጣም ደስ ብሏታል። ደስ ያለባት ምክንያት እንግዲህ አዩ ስትገረፍ በማየቷ በጣም ደስ እንዳላት እንግዲህ ሁላችንም ቪዲዮውን አይተነዋል ማለት ነው። ስለዚህ አዩቱቱ እንግዲህ የበረኪናይቱ ጀግና ያው ሱመያም እንግዲህ ያው ከሰይድ ጋር የማትመለስበት ምክንያት ወይም ደግሞ የማትሆንበት ምክንያት የመን ወንድ ልጅ ወልደዋል። በዛ በልጅ ምክንያት ባዩን ብቻ ሳይሆን ያንን አልተናገረም፣ በቪዲዮም አላናገረኝም ማለት። ምክንያቱም አንዳንድ ጊዜ ሱመያ የሰው ልጅ ሁል ጊዜ ምንም ቢሆን ዱንያ ናት እቺ የምንለፈልፋትና ነገ ጠዋት በሁለት እንጨት ነው ሁላችንም የምንሄደው። ስለዚህ ክሱ ስለምንም ቢሆን ስለ ላይፋችሁ ብዙውን ያው ሶሻል ሚዲያ ላይ እያወጣችሁ ባትለፋለፉ መልካም ነው። ምናልባት ሲያገኝሽ ያስረዳሻል። ያ ደግሞ ለራስሽ ይስማማሻል ላይስማማሽም አንቺ ነሽ የምታውቂው ማለት ነው። ስለዚህ ሰይድም እንግዲህ በሶሻል ሚዲያ ስለዛኛው ልጅ ያልተናገረበት ምክንያት እንግዲህ የራሱ ምክንያት ሊኖር ይችላል። እሱም ብሏል ብዙ ነገር የሚበላሹ ነገሮች ስላሉ ነው ብሏል። እንግዲህ ስለዚህ ሱመያስ ያኔ ፕራይቬስ ሊሆን ይችላል። ስለዚህ ተገናኝታችሁ ፈተሽ፣ ምክንያቱም ተገናኝታችሁ ልጆችሽን የምታስተምሪበትን መንገድ የሚረዳበትን መንገድ ማስተካከል ግድ ይልሻል። ለምን ልጆችሽን ማገናኘት አለብሽ። ብዙ ጊዜ ለአንቺ ባይጠቅምሽም አንቺና እሱ ባትጠቃቀሙም ባልና ሚስትን ባትሆኑ ልጆች የሚባሉ ነገሮች አሉ። ስለዚህ እነዚህ ልጆች ደግሞ አንቺም ለነሱ እሱም ለልጆቹ ሁለታችሁም ታስፈልጋላችሁ። በርቀት እንኳን ሆናችሁ ማለት ነው። ልጆቹን መጠየቅ ልጆቹን የመንከባከብ ግዴታ ኃላፊነት ያለበት እሱ ላይ ነው። ስለዚህ ያንቺ ህይወት ያንቺ ላይፍ ላይ ማንም እንዲደርስብሽ አይችልም ማለት ነው። ሱመያና ለዛ ተገናኝታችሁ ስለ ልጁም ማወቅ ካለብሽ ማወቅም የለብኝም በቃ ልጆችን የምትረዳበት ምክንያት አስተካክልም ማለትም ያ ያንቺ ፋንታና ያንቺ እንትን ነው። ስለዚህ ዙሮ ግን ወጣም ወረደም ያው ቡና አድርጎ ነው በፕራንክ ሰበብ አድርጎ የመታት። እንግዲህ አሮጊት ብላ በተሰደበችው አይመስለኝም ይሄ ማለት ነው አይመስለኝም። ምክንያቱም ገና አዩል የሁላችሁ እንደ ሀገራችን ሰዎች ብድር ነውና ሎሚ የጫው ሎሚ አለ ወይ ብሎ ነው ጎረቤት የመጣው። እኔም ደግሞ እህታችሁ የለም አልኩት። እንደ የለም እኔ ባለፈው ጎረቤት እጄ ነው ለምኜ የመጣሁት። ተለመንኩት ላይ መስጠት ነበረብኝ። እንደ ጋይሶችዬ ሴትዮ የለምኔ ብላይ በጣም ትንሽ ናት። አሁን ደግሞ ምሳ እንሰራለን ሴትዮ ተንቅልፏ ስትነሳ እና ስለዚህ ውዶቼ እንግዲህ በፕራንክ ሰበብ አድርጎ ቡላ አድርጓታል። እንግዲህ አሮጊት ባለችበት ምክንያት ይችን ዱላ
መልሰክ እንደምታሳይም ባለሙሉ ተስፋ ነን ሰይድ ማለት ነው። ሲጀመር ሰይድ ጠፍቷል። የጠፋበት ምክንያት እንግዲህ ከአዩ ሳትከሰው አቀርም እንግዲህ በራሱ ጊዜ ነው መንዘዝ ያመጣው። እንግዲህ ምንም ማድረግ አይቻልም። አዩ ሳትከሰው አትቀርም። እንግዲህ ቡኒም ያው ሰይድ ታዩም ተምሯል፣ ከቡኒም ተምሯል፣ ከሁላቸውም ብትር ተምሯል። ስለዚህ የአዳማ ልጆች እንዴት ነው ወደዛ አካባቢ ብትር እንዴ እናንተ እንዳትማሩ እንደዛ አይነት በተለያዩ ያዩ ጎረቤት ይሆናችሁ ጥፊ እንደቀመሳችሁ ነው። ጥፊ ማለት ነው። ስለዚህ አዩም ሰይድም በአንድ ላይ ተምረዋል ማለት ነው። ከአያዋለች ጊደር ፈስተስ ተምራ ትመጣለች አሉ። የመን እያለ ያልተማረውን ሰውዬ ብትር ይሄ ኢትዮጵያ ገብቶ ብትር። ስለዚህ እነ ጀሚላንም ስለሚገርፉባት ያው ሱመያም ጠንቃቃ ናት። ልጆቿን አላሳይም አልሰጥም ብላለች። እንግዲህ ያው ሱመያዬም እንግዲህ ይመችሽ። እኛ ምንም ማድረግ አንችልም። የራስሽን የውስጥሽን ህይወት ሀያት አንቺ ነሽ የምታውቂ። ማንም ሰው ሊያውቅ አይችልም። ሁሉም ሰው የዳር አጨብጫቢ ነው። የውስጥ ነዋሪውን ራሱ ባለቤቱ ነው የሚያውቀው። ስለዚህ ከአንቺ ነሽ የምታውቂው። እኛም እንግዲህ ያው ከኋላ ነው እንግዲህ አጨብጫቢ ነን እያልን ብቅ የምንለው እንጂ አንቺ ነሽ የምታውቂው። ስለዚህ እንግዲህ መልካሙን ሁሉ እንመኝልሻለን። ያው ግን ሲሰርቡሽ አንፈልግም፣ ስንሰርቡሽ አንፈልግም። ያው እንግዲህ ታረቂ ተብለሻል፣ አይ ብለሻል። እንግዲህ ተጎንደር እንዲወጣ ነው ብለሻል። እንግዲህ ከአዩም ተረጋግታለች ማለት ነው። ተረጋጋች እንግዲህ ከአዩም። ግን ሰይድ ያው ሌሊት እነ ጀሚላ እየመጡበት መቀባጀሩ አይቀርም። አባት አይደለ መቀባጀሩ አይቀርም ልጆቼ ምናምን እያለ ማለት ነው። ሰይድ እነ ኮምፒውተር እና የቤት እቃ የቤት አቅራጭ ሽጣ ስለመጣይ እንግዲህ ሪሊስቴርም ያው ሱመያ ተሸልም ያለው ብላለች። እንግዲህ ደስ ብሏታል። ይሄን ሲይ እንግዲህ አቶ ሰይድ ፊንት ይነቅላል። አዩ እኮ ዩቲዩብ ላይ ሲያቀርቧት ሪክስ አትወስድም። በብትር በስድብ ነው እንዴ። እንደ ሱመያ እኮ ሪስፔክት ያላት ልጅ አይደለችም። ስለዚህ እንዴት ተብሎ ነው የሚመጣጠኑት? እንዴት ተብሎ ነው የሚኗኗሩት? ታዲያ በዛ አያያዝ እንዴት ነው የሚኖሩት? ይገርማል፣ ይደንቃል። ስለዚህ ኡመርም እንግዲህ ጠፍቷል። ኡመር ነበር ሱመየንና ሰይድን እንዲያስታርቅ ተስፋ የምናደርገው። እሷ ከኡመርም ከዛ ከማነው ስሙ ናስር ነው ያ ማነው ስሙ ያሲን፣ ከያሲንም ጋር እንግዲህ ከሁለቱም ጋር ሸረጠት ብላለች። ከያሲን ጋር እንግዲህ ድሬዳዋ ተገናኝተው ነበረ። ዙሮ አሁን ላይ ያው የለችም ማለት ነው። ከሱ ጋር እንግዲህ አዲስ አበባ መታለች። አዲስ አበባ ነው እንግዲህ የምትቀመጠው። የትም አልዞርም ብላለች ሱመያም። መዞር አይጠበቅባትም እንደ እውነት ማለት ነው። ስለዚህ ውዶቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ ይላችኋለሁ። ለማንኛውም ሀገራችንን ኢትዮጵያን አላህ ሰላም አላህ ያርግልን። የተጣሉትን አላህ ያስታርቃቸው። የታመሙትን አላህ ያሽራቸው። የሞቱትን ለጀነት ይበላቸው እያልኩ ማለት ነው። በዚህ አጋጣሚ እህቶች ረጅም ዓመት የምትቆዩ እህቶቼ ለሀገራችሁ ያብቃችሁ ማለት ነው። ጓደኛ ሁሉ ልጇን ያጣችሁ ማለት ነው። እንዴት ተነፋፈቁ። ድንገት ሞት መቼም ዛሬ እመጣለሁ ብሎ አይደለም የሚመጣው፣ አያማክርም። ስለዚህ ልጇን በማጣቷ በጣም አዝኛለሁኝ። ያው እዚህ ላይ ግን አልለጥፍም እኔ ያው ለቅሶም ሲሄድ በጣም ነው ያሳዘነችኝ። ልጁ በየቲክቶኩ በየሶሻል ሚዲያው ልጁ አለ ሲለጥፉት ባይለጥፉት ባይ ነበርኩኝ። ቢሆንም እንግዲህ ያው ፎቶግራፍ ስልኳ ላይ ስላለም እንግዲህ የልጅን ሞት እናት በተለይ አንድ ልጅ ሲሆን ቶሎ አይወጣም እንጂ ይወጣል ማለት አይደለም፣ ይረሳል ማለት አይደለም። ሁልጊዜ ነው። በተለይ ስታረጁ ልጅ ኑሮልኝ ቢሆን ጧሬ ቀባሬ እየተባለ የየ ነው የሚባለውና እንግዲህ ጓደኛዬንም አላህ ያጽናት ነው እምለው። እንግዲህ ሀገራችንን ኢትዮጵያንም አላህ ሰላም አላህ ያደርግልን። ሰው መሆን መከራ ነው አንዳንድ ጊዜም ወላሂ። እንግዲህ ያው ካላስችለው ብሎ ሁሉም ሰው እንቅልፍልሽ ብሎ እንግዲህ ካላስችለው ብሎ ሰውን ለማዳን ብሎ ነው እንግዲህ ሰው ነኝና እንዴት ያስችለኝ ብሎ ያው እንግዲህ የሰውን የሽማግሌ ነፍስ አትርፎ እሱ ወደማይመለሰው ነው የሄደው። እንግዲህ
እላችኋለሁኝ ጋይሶችዬ። ዙሮ ዙሮ አላህ ሱብሓነሁ ወተዓላ በረህመቱ በዝነቱ ከልጆቻችን ከቤተሰቦቻችን አላህ ይቀላቅለን ነው ምለው ማለት ነው። እና ወዳችኋለሁኝ። አላህ ከኔ በላይ ይውደዳችሁ ነው ምለው ውዶቼ። ኢትዮጵያ ትሳቅ፣ ሀገራችን ትሳቅ። ኑሮ ውድነትን አላህ ያቀልልን ነው የሚባለው። ኢትዮጵያ ውስጥ ኑሮ ተወደደም እያሉ በብዙ ነገር ነው እንግዲህ እንትን የሚሉት እና አላህ ሱብሃነሁ ወተዓላ እኛም ለሀገራችን በቃ እንዲለን ሁሉን ነገር አለ አልጋ ባልጋ ያርግልን። አሚን በሉ ጋይሶች እና መልካም ውሎ